ሚስጥራዊው የጫካ ፕሮጀክት ዋሻም ተራራዎች ቤት ሆኗል። በኢትዮጵያ ውስጥ ይህንን የሚያክል ግዙፍ ፕሮጀክት እስካሁን አልተሰራም። በኢትዮጵያ ብቻ ሳይሆን በአፍሪካም ጭምር የለም። ግዙፍ ነው። ግዙፍ ያደረገው ደግሞ ግንባታው ብቻ አይደለም፣ የገንዘቡ ሚስጥራዊነት ጭምር እንጂ። ገንዘቡ ከ10 እስከ 15 ቢሊዮን ዶላር የሚጠጋ ነው። ይህ የአፍሪካ ብቻ ሳይሆን በዓለምም ግዙፍ ፕሮጀክት የሚያደርገው ነው። የፕሮጀክት ኢትዮጵያ ውስጥ ሊሰራ ቀርቶም ሊታሰብ የሚከብድ ነው። ተራራው ከውስጥም ከላይም እየተገነባ ነው። በፍጥነት እየተሰራ ይገኛል። በሚያስገርም ሁኔታ ተራራው ላይ ታምር እየታየ ነው። ከስር ግዙፍ ዋሻም እየተሰራ ስለመሆኑ የጎበኙት ተናግረዋል። የዚህን ፕሮጀክት አሁናዊ ቪዲዮና ሲጠናቀቅ የሚኖረውን ገጽታ ከመረጃዎች ጋር አብረን እናስቃኛቸዋለን። አብራችሁን ቆዩ። የጫካ ፕሮጀክት ሰፊ ነው። የተጀመረው በፈረንጆቹ 2021 ሲሆን እስከ 10 ዓመት ድረስ ለማጠናቀቅ እቅድ ተይዟል። ይህ ፕሮጀክት አቅም ላላቸው ገነት ምድር ላይ የመፍጠር ያክል ነው። ፕሮጀክቱ ቤተመንግስት ያካት እንጂ መኖሪያ መንደር ነው። ሳተላይት ወይም በከተማ ውስጥ የሚፈጠር ሌላ ከተማ ነው። ምናልባትም የኒውዮርክን አካል ቆርሶ አዲስ አበባ ላይ የማስቀመጥ ወይም ከፊል ላስ ቬጋስን በየካ ተራራዎች መካከል እንደማውረድ ማለት ነው። ምክንያቱም ይህ ፕሮጀክት ይጠናቀቅ በውስጡ የሚሰጣቸውና የሚይዛቸው አገልግሎቶች የሚያረጋግጡት ይህንኑ ነውና በዚህ መንደር ውስጥ ኤሌክትሪክ መቆራረጥ የማይታሰብ ነው። አሁን ዓለም ላይ ያለው ፈጣኑ ኢንተርኔት አገልግሎት የሆነው 5G ይኖራል። ማንም ምንም ቢፈልግ በዚህ መንደር ውስጥ ነዋሪ ሆነም ከመንደሩ መውጣት አያስፈልገውም። እጅግ ዘመናዊ የሆኑ የንግድ ማዕከላት በዚህ ፕሮጀክት ውስጥ ይገነባሉ። ፕሮጀክቱ የአዲስ አበባን ሰሜናዊ ሰንሰለታማ ተራራዎች ይዞ የተገነባ በመሆኑ የኬብል ወይም የመንገድ ትራንስፖርትን አካቷል። የእግር ኳስ፣ የቴብል ቴኒስ፣ የቅርጫት ኳስና የጎልፍ እንዲሁም ሁሉንም ስፖርቶች ሊያጫውቱ የሚችሉ መሰረተ ልማቶች ይኖሩታል። ግንባታው በዚህ ልክ እየተሰራ በመሆኑ ከዚህ በተጨማሪ የግል ጄትና ሄሊኮፕተር ማሳረፊያዎችም እንደሚኖሩት ይገመታል። ልክ እንደ ላስ ቬጋስ ሁሉም የሜዳ ላይ ሲኒማዎች ወይም አምፊቲያትሮች በሐይቅ ዳርቻዎች ላይ ይገነባሉ። በአሁኑ ሰዓት የወጡ ቪዲዮዎች እንደሚያመላክቱት ግንባታው የተጠናቀቀም ብዙ ስራ አለ። ሐይቆች፣ መንገዶች ተጠናቀው ታይተዋል። ስካይቪው የተባለው ድቅንት ሆቴልም እየተገነባ ሲሆን ዙሪያውን በደህንነት መሸፈኛ ተሸፍኖ ይታያል። የጫካ ፕሮጀክት በ10 ዓመት ውስጥ ግንባታውን ሙሉ ለሙሉ ለማጠናቀቅ የተጀመረ ሲሆን አሁን 4ኛ ዓመቱን ይዟል። የዚህ ፕሮጀክት ወጪም ትክክለኛ መጠን አይታወቅም። በጠቅላላው ግን ቤተመንግስትን ጨምሮ አጠቃላይ የጫካው ፕሮጀክት ከ10 እስከ 15 ቢሊዮን ዶላር ይፈጃል ተብሎ ይታሰባል። ከዚህ በላይ ሊፈጅ እንደሚችልም የሚናገራሉ። የዚህ ገንዘብ ምንጭ እስካሁን ባለው ከተባበሩት አረብ ኤሚሬትስ የተገኘ እንደሆነም መረጃዎች ያመላክታሉ። ምናልባትም የአረብ ቱጃሮች የዚህ ከተማ ዋነኛ ነዋሪዎች ሊሆኑ ይችላሉ። ምክንያቱም ኢትዮጵያ አየሯ ተስማሚ ነው። በዓለም ላይ ካሉ ለመኖር ምቹ የሆኑ የአየር ንብረት ካላቸው ከተሞች መካከል አዲስ አበባ ዋነኛዋና ግንባር ቀደም ናት። እናም በበረሃ ላይ ቱጃር የሆኑት ነገር ግን ተፈጥሮን መቀየር ያልቻሉት የአረብ ቱጃሮች በዚህ ሳተላይት ከተማ ውስጥ መኖርን እንደ ዋነኛ አማራጭ ሊያደርጉት ይችላሉ። በዚህ ላይ ኢትዮጵያ ለአረብ ሀገራት እጅግ በጣም ቅርብ ከሚባሉ ቦታዎች መካከል አንዷ ናት። በሰዓታት በረራ ውስጥ አረብ ደርሶ መመለስም ይቻላልና ነው። አንዳንዶች በጦርነት በምትታመስ ሀገር ለምን ይህንን ያህል ገንዘብ ማውጣት ተቻለም? ለሌላ ልማት ቢውል በተለይ ለግብርናውና ለጸጥታው ዘርፍ ቢውል ኢትዮጵያ የበለጠ ትጠቀማለች ሲሉ ይደመጣሉ። አስተያየቱ ትክክል ነው። ኢትዮጵያ በግብርናው ከምንም በላይ መስራት ይገባታል። ሌሎችም አንገብጋቢ ችግሮች አሉ። ሰላም ዋነኛው ነው። ገንዘቡ ለኢትዮጵያ ሰላምን ማምጣት የሚችል ቢሆን ከዚህ ግንባታ ይልቅ ለሰላም ቢውል እጅግ ተመራጭ ነው። ነገር ግን ገንዘቡ ከውጭ የመጣ ከሆነና ገንዘቡን የሚሰጡት አካላት ለእንዲህ አይነት ፕሮጀክት ነው የምንሰጠው ካሉ መስራቱ ይበጃል። ከተማውም ሆነ ቤተመንግስቱ በአንድ ስርዓት ተገንብቶ አንድ ስርዓት ላይ የሚያበቃ አይደለም። ዘመን ተሻጋሪ በመሆኑ የገንዘቡ ባለቤቶች ለዚህ ልማት ብቻ ነው የምንሰጠው ካሉ